በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት የጌታችን የመድኃኒታችን ኢየሱስ ክርስቶስ 9ኙ አበይት በዓላት መካከል በዐቢይ ጾም 8ኛ ሳምንት ላይ የሚገኘው ሆሳዕና ሲሆን ትርጓሜውም መድኃኒት ማለት ነው። ይህንኑ በማስመልከት ቅድስት ቤተክርስቲያን በደመቀ መልኩ ታከብረዋለች። ይሄውም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊት የቀደሙት ከኋላ የሚከተሉት ሕዝብ በተለይም አይሩግ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም በማለት ጌታችንን እያመሰገኑ መቀበላቸው የሚታወስበት ታላቅ በዓል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1። ሰላም ጤና ይስጥልኝ እጅግ የተወደዳችሁ የሆኒቲዩብ መንፈሳዊ ቻናል ተከታታዮቻችን እንኳን ለሆሳዕና በዓል በሰላምና በጤና አደረሰን አደረሳችሁ። በነቢይ እግዚአብሔር ዘካርያስ አስቀድሞ በትንቢት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወዳንቺ ይመጣል በማለት አስቀድሞ በትንቢት ተናግሯል። ጌታ ከደብረ ዘይት ወደ ኢየሩሳሌም በቀረበ ጊዜ ደቀ መዛሙርቱን ልኮ ከፊት ካለችው መንደር ገብታችሁ አህያይቱ የአህያይቱም ግልገል ውርንጫይቱን ታገኛላችሁ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሏቸው፣ ወዲያውም ይሰጧችኋል። ደቀ መዛሙርቱም ከመንደር ገብተው አህያይቱን ከውርንጫይቱ ጋር አቀረቡለት። የሰላም ከተማ ተብላ የተሰየመች ኢየሩሳሌም በውስጧ ያሉት ሁሉ ሽማግሎች፣ ሴቶች፣ የሚጠቡ ሕፃናት ሁሉ በአንድነት ሆነው ነቢይ እግዚአብሔር ቅዱስ ዳዊት እንደተናገረው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በድምቀት ዝማሬ አመሰገኑት። ኢየሩሳሌም ከተማ በገባ ጊዜ ከተማዋ እጅግ ተጨነቀች። አይሁድ የካህናት አለቆች ከሕዝቡም መካከል ይህ ማን ነው የሚለው የማጉረምረም ድምፅ ይሰማ ጀመር። ምስጋና የባህሪ ገንዘቡ የሆነ ጌታችን አምላካችን በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። ባሪያም በሰራዊተ መላእክት የሚመሰገነውን በባሪያው መልክ በትሕትና የተገለጸውን የእርሱ መመስገን የአይሁድን ቁጣ አነደደው። ሕዝቡንም ዝም ለማሰኘት አይሁድ ደከሙ። ነገር ግን በነቢይ እግዚአብሔር ቅዱስ ዳዊት በትንቢቱ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ተብሎ እንደተነገረ ለራሱ ምስጋናን አዘጋጀ። ኢየሩሳሌም የዘንባባና የወይራ ዝንጣፊዋን ይዛ ምንጣፍን ዘርግታ ወደ እርሷ የገባውን የሰላም አምላክ የሰላም ንጉሥ እየተቀበለች ግን አላወቀችውም። እርሱ ስለኛ ራሱን ቤዛ አድርጎ ሊሰጠን የዋህ ትሑት ሆኖ ወደ እርሱ እየመጣ የገዛ ወገኖቹ አላወቁትም። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 3 ሰማይ ስሚ ምድርም አድምጪ፣ በሬም የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለ ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ ባላወቁ ባልተቀበሉት በዚያ በብርድ ወራት እመቤታችን የምታለብሰው ልብስ አጥታ በተቸገረች ጊዜ ሙቀታቸውን የገበሩለት እረኞቻቸውን ተከትለው የመጡ ከብቶች ላሞችና አህዮች ናቸው። በኢየሩሳሌም በእናቶቻቸው ጀርባ ላይ የነበሩት አይሩግ ሕፃናት ጌታቸውን አውቀው ምስጋናቸውን አቀረቡለት። ጌታችን አምላካችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ በዋሻ በጎልና በሆሳዕና ያሳየው ትሕትና እጅግ የሚደንቅ ነው። ሊቁ ቅዱስ ያዕቆብ ዘስሩግ የጌታችን በአህያ ጀርባ ላይ በትሕትና መቀመጡን ምስጢር እንዲህ ይገልጸዋል። ፍቅር ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደደ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠህ ክብርህን ማሳየት አልወደድክም። በውርንጫይቱ ላይ ተቀምጠህ ወደ ሰማይ ሰራዊት መሄድን መረጥክ እንጂ። ባሪያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል፣ በምድርም
ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድርም ደቀ መዛሙርት ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አርያማዊ ሲሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፈቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖም ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢትን ለመናገር ይቻኮላል፣ እየደረደረም የጽዮንን ልጅ ይጠራታል በማለት አስተምሯል። ጌታችን ይህንን ፍቅሩንና ትሕትናውን እያሳየ ወደ ቤተ መቅደስ ሲገባ ግን የቤተ መቅደሱን መቆሸሽ ተመለከተ። ቤተ መቅደሱ የንግድ ቦታ ሆኖ ሲሸቀጥበት፣ ሲለወጥበት ተመለከተ። ስለ ቤተ መቅደሱ ቅንነት ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት የንግድ ገበታቸውን ገለበጠ። የተገመደ ጅራፍ በላያቸው አሳረፈ። ነገር ግን እርሱ በጸጋ አድሮባቸው እንዲከብሩ ወደ እርሱ ቀረበ። የሰውነታቸው ቤተ መቅደስ እጅግ ቆሽሾ ምኵራበ ቤተ መቅደሳቸው ረክሶ መስዋዕታቸው ሸቶ ከእግዚአብሔር ጸጋ እርቀው ታዩ። ከውሳጣዊ ሰውነታቸው ከበደል የራቀ መልካም መዓዛ ንጹሕ ልቦና ፈለገባቸው። ኑ ወደ እኔ ቅረቡ ከሸክማችሁ አሳርፋችኋለሁ እያለ ወደ ሁላቸው በፍቅር መጣ። የወደዱ ተከተሉት፣ አሳረፋቸው። አሁንም ለሚሹት እርሱ ቅርብ ነው። እነሆ በደጅ ቁሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። የዮሐንስ ራእይ ምዕራፍ 3 ከቁጥር 20። ቅድስት ቤተክርስቲያናችን ሆሳዕናን በታላቅ ክብር ታከብራለች። አከባበሯም እንደ አይሁድ እሁድ ሆሳዕና በእግዚአብሔር ስም የመጣች የአባታችን የዳዊት መንግስት የተባረከች ናት። ሆሳዕና በአርያም ካሉ በኋላ አርብ ይሰቀል ይሰቀል በማለት ሳይሆን እስከ መጨረሻው ድረስ ከእርሱ ጋር መሆንን በሚያሳይ አስደሳችና መንፈሳውያን ስርዓቶቿ ነው። እነዚህም የሚከተሉት ናቸው። ውደት። በቤተ ክርስቲያን ስርዓት መሰረት የሆሳዕና ጠዋት ቅዳሴ ከመገባቱ በፊት ውደት ይደረጋል። ውደቱም ከቤተ መቅደስ ተጀምሮ በየአራት በሮች እየቆመ መስባክ እየተሰበከ ወንጌል እየተነበበ ከተዞረ በኋላ በመጨረሻ ካህናቱና ዲያቆናቱ ወደ ቤተ መቅደሱ ሲመለሱ ያልቃል። ውደቱንም ዲያቆናት መስቀልና ስዕል በተለይም የእመቤታችንን ስዕል ይዘው ካህኑ ማዕጠንት እያጠኑ ይመሩታል። ይህ ውደት የቤተ ክርስቲያን ዘላለማዊ ጉዞዋ ነው። የቤተ ክርስቲያን ጉዞ ከእግዚአብሔር ይጀምራል። ክርስትና የእግዚአብሔር ጅማሬ እንጂ የሰው አይደለምና። በዚህም ምክንያት ይህ ውደት ከመሰዊያው ይጀምራል። መሰዊያው ሰማያዊ ነውና። የዚህ የቤተ ክርስቲያን ጉዞ መሪ ሕዝቡን ወደ እግዚአብሔር መርቶ ያደረሰ ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ ካህኑ ዕጣን እያጠነ ይመራል። ይህ ጉዞ መከራ ያለበት መንገዱ ጠባብ ይሁን እንጂ በደስታ የተመላ ነው። ስለዚህ ዲያቆኑ መስቀል ሲይዝ ሕዝቡ ደግሞ ይዘምራሉ። ደስታና መስቀልን በአንድ ላይ ለመግለጥ ነው። የዚህ ጉዞ ፍጹም አርአያ ደግሞ እመቤታችን ናት። ሁለቱንም ታሳያለችና በአንድ በኩል ሐዘን በልቦ ያለፈ ሲሆን በሌላ በኩል ታቢዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ ብላ ዘምራለችና ውደቱ በምዕራብ በር በኩል በዋናው በር ማለት ነው መጀመሩ እና በእያንዳንዱ በር መቆማችን የዘላለም ደጆች መከፈታቸውንና ሰማያውያንም የጉዟችን የማህበራችን ተካፋዮች መሆናቸውን ያጠይቃል። በመጨረሻም ውደቱ በካህናቱ ወደ ቤተ መቅደሱ መግባት መጠናቀቁ የክርስትና ጉዟችን ከእግዚአብሔር ጋር ለዘላለም በመኖር መፈጸሙን ያሳያል። በዚህ ጉዞዋ ቤተክርስቲያናችን እስከ መጨረሻው ከክርስቶስ የሚጸና ዘላለማዊ ጉዞዋን ትናገራለች። ሁለተኛ ቅዳሴ። ከውደት በኋላ ቅዳሴ ይቀጥላል። በቅዳሴም የክርስቶስን ሥጋና ደም እንቀበላለን። በዚህም እስከ ሞት ድረስ የሚዘልቅ አንድነታችንን እንገልጣለን። ጌታ ወደ ኢየሩሳሌም ሲገባ ወደ ኢየሩሳሌም እንወጣለን።
ስለ ሰው ልጅም በነቢያት የተጻፈው ሁሌ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና ይዘብቱበትማል፣ ያንገላቱትማል፣ ይተፉበታል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል እንዳለ የኢየሩሳሌም ጉዞ ወደ ሞት የተደረገው ጉዞ ነበር። ስለዚህ በሥጋው ደሙ ከእርሱ ጋራ ይሆንን ምዕመናንንም ከእርሱ ጋራ ወደ ሞት እንሄዳለን። ሦስተኛ ፍትሐት። ከቅዳሴ በኋላ ፍትሐት ይደረጋል። ይህም ለሕዝቡ ሁሉ ነው። አንዳንዶች ይህ ፍትሐት ምናልባት በዚህ ሰሞን የሚሞቱ ካሉ በሚል የሚደረግ እንደሆነ ይናገራሉ። ነገር ግን ይህ ፍትሐት ለሁሉም ክርስቲያን ጭምር ነው። በዚህ ሳምንት የጌታን ሞትና ትንሣኤ ማሰብ ሳይሆን አብረነው ሞቱን ትንሣኤውን እንካፈላለንና ሰውነታችን በጾምና በስግደት ለዓለማዊ ፈቃዳችን ሁሉ ገድለን በእርሱ ትንሣኤ ልቦናን እንነሳለንና ይህም ለመነኮሳት እንደሚደረግ ፍትሐት ያለ ነው። መነኮሳት ሲመነኩሱ ለዚህ ዓለም የሞቱ መሆናቸውንና የክርስቶስን መስቀል መሸከማቸውን ለማጠየቅ የሙታን ጸሎት እንደሚደረግላቸው ምዕመናንንም የጌታን መስቀል በመሸከምና መከራውን በመካፈል ለዓለም ለመሞት በመወሰን ቤተክርስቲያን የሙታን ጸሎት ታደርግላቸዋለች። በዚህም ጌታችንን አብረን ወደ ሞቱ እንከተለዋለን። ዘንባባ የተመረጠበት ምክንያት ምንድን ነው? ዘንባባ የመለኮቱ ምሳሌ ነው ሊቃውንቱ ሲናገሩ ማለት ነው። ለምሳሌ ዘንባባ እሳት አይለበልበው፣ ሞክሮ የተወዋል እንጂ እሳት አይለበልበው። ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪ መለኮቱ ማለት ነው ሞት አይስማማው ይላሉ ሊቃውንቱ። ስለዚህ ዘንባባን ይዘን አመስግነነዋል። ዘንባባ እሾሃማ ነው። እሾሃማ መሆኑ ምስጢሩ ማለት ነው የመለኮቱን አለመመርመር ያመጣል ማለት ነው። መለኮቱን መመርመር አይቻልም። ሊመረምሩ ያሰቡ ወድቀዋል። ዘንባባውን በእሾህ አማካይነት መድፈር እንደማይቻሉ ማለት ነው፣ እሾህ እንደሚወጋቸው። ስለዚህ በመለኮታዊ ባህሪው የማይመረመር የማይደረስበት በቸርነቱ ራሱን ከመግለጽ ውጪ ማለት ነው ማንም ተመራምሮ የማይደርስበት መሆኑን ለማጠየቅ ዘንባባን ተጠቅመናል ማለት ነው። ዘንባባ ሌላው የሰላም ምልክት ነው፣ የድል አድራጊነትም ምልክት ነው። በኦሪቱም ደግሞ ዘንባባ የመጠቀም ልማድ ነበር። ለምሳሌ አብርሃም ይስሐቅም ያዕቆብን በወለዱ ጊዜ የዘንባባ ዝንጣፊ ወይም ዘንባባ ይዘው አመስግነዋል። በዛ ምሳሌ በዛ ልማድ ነው ጌታችንን ዘንባባ ይዘው የተቀበሉት። እስራኤል ንጉሥ ኢዩ በነገሰበት ጊዜ ማለት ነው ዘንባባ ይዘው ልብሳቸውን አንጥፈው አመስግነዋል፣ ተቀብለውታል። በዚህ በሁለተኛ ነገሥት ምዕራፍ 9 ቁጥር 13 ላይ ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉ፣ ቀንደ መለከትም እየነፉ ኢዩ ነግሷል አሉ ይላል። በዛ ልማድ ንጉሥን በዘንባባ ዝንጣፊ የመቀበል ልማድ ስለነበር ክርስቶስንም በዛው ልማድ ተቀበሉት ማለት ነው። ዛሬም ድረስ ዘንባባ የሰላም ምልክት ነው። ዘንባባ ይደረጋል በር ላይ ማለት ነው። ሌላው ዮዲት ሆሎፎርኒስን ድል ባደረገች ጊዜ እስራኤል የዘንባባ ዝንጣፊ ይዘው አመስግነዋል። በዛ ምሳሌ የዘንባባ ዝንጣፊ ወይም ዘንባባ ይዘን ሆሳና በአርያም እያልን ወደ ቤተ መቅደስ የገባበትን ዕለት እናመሰግናለን፣ እናከብራለን ማለት ነው። ታዲያ እኛ ይህን አብይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው በወንጌላቱም እንደተፈጸመው እሱ ወደኛ የሚመጣበት ጊዜ መቼ ነው? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱም በዓሉን ማክበር የሚጠቅመን እኛኑ ነው። ይህን በዓል ስናከብር ሰላምንና ፍቅርን የእርሱን የክብሩ አመጣጥ እያሰብን ሊሆን ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፈቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና ዕቅድ የተፈጠርን እንደመሆናችን መጠን እግዚአብሔር የሚከብርበትን ሥራ ልንሰራ ይገባል። አህያ በሰው ሰውኛ ስትታይ የንቀትና የውርደት ሊመስል ይችላል። የአህያ ታሪክ በመጽሐፍ ቅዱስ ስንመለከት ግን በዓለም በስጋዊ ገንዘብ መንፈሳዊ ዓይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመንገር ከእግዚአብሔር ዘንድ የተላከ መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከበለዓም ይልቅ ያየችው የበለዓም አህያ ነበረች። ኦሪት ዘኍልቍ ምዕራፍ 22
ከቁጥር 23። በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን በክብር የተሸከመች አህያ ናት። አህያ ከዛ በፊት ለኛ እህል ተሸክማ ስትሄድ ሂጂ ተብላ ትደበደብ ነበር። ነገር ግን የሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በምንጣፍ ላይ ተራምዳለች። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስ እንደጎዘጎዙላት ሁሉ እኛም ጌታ በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አንጽተን ፍቅርን፣ ትሕትናን ልንጎዘጉዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ በክርስቶስ ማደሪያነታችን ያለፈው ታሪካችን ይለወጣል። ለዚህም የሰውነታችንን ቤተ መቅደስ በንስሐ በማንጻትና በመቀደስ ቅዱስ ሥጋውን ክቡር ደሙን በመቀበል የእርሱ ማደሪያ ለመሆን መፋጠን ይኖርብናል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደተቀበሉት እኛም ሐሴት አድርገን ሆሳዕና ምርት እንተ አቡነ ዳዊት በማለት እናመሰግነዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።